እንደ አንድ ቁም ነገር አንድ ደህና ነገር ልጣ እያንዳንዳችሁ ኢትዮጵያ ውስጥ ሂፕ ሆፕ አርቲስት ነኝ የምትል ካለ ናና ኤምኤምኤፍ ግጠመኝ። ሂፕ ሆፕ አርቲስት ማቅ በረም ጎበዝ በሂፕ ሆፕም ዲስ አድርጎኝ ሪንግ ላይ የሚዘርረኝ ሰው ፈልጋለሁ። ምክንያቱም እኔ እያንዳንዳችሁን እንደምዘርራችሁ ስለማቅ ማለት ነው። እና እዚህ ጋር ምን እያልኳችሁ ነው? ለእያንዳንዱ ኢትዮጵያን ሂፕ ሆፕ አርቲስት አዲሱ ድሜ መልስ ከኔ ጋር ፋይት ማድረግ የሚፈልግ ካለ ትንሽ ድብርት ለማጥፋትም ቤቴ ገብቼ ራሴንም ለማዝናናትም ቲክቶክ ከፍቼ ድብልቅልቅ ያለ ወሬም እኮ ባንዴ ሰምቼ ከባምቢስ ከሀበሻ ሰለሞን ሆኖባት ውሻ ቢቦይ ተመኝ ተነስቶ ቢያሰጣቸውም እንደ እርሻ ያነቃቸው ህሊና ከኔ ውጭ ለጋሻ ጆቢራው ሲሰጣትም ተቀበለችም ድርሻ አቴንሽንም መሳብ ፈለገች ወዲያውም ረብሻ ሳስቦ ተጨነኩ ያውም ዲፕሬሽን አላወቁም መሰለኝ እነሱን የሚሽን በእርዳታ ሰበብም ገንዘቤን ሊሸሽም ማህበር አቋቁሜ ህዝቡንም መዋሽም ሚስጥሬን አውጥቶ ቢያስገባኝ ምስር እንጨርስ ብየው ነበር በውስጥም መስመር አያዋጣኝም አለ ጨምር ትንሽ ስፍር ከትንሽ ትልቁ የሚጨቃጨቁ ስሜን የሚቦጭቁ ባንዱ ሲኖትራክ ገብተው ይጨፍለቁ ጦርነት ከቷቸው በጥይት ይለቁ ወረኛ ቱልቱላ አይኑ የሚቀር አንዷም ትመጣና አለኝ ደሞ ትልቅ ሞሬ ከታችሁን ምንም ላታገኝም አንድ ፍሬ ቦርጩና ጎፍሮ ይመጣል አንዱም በሬ የሚቀበለው ከስራ አለ የስወሬ ጉድ ብዬ ሳሳለፈው ደሞ ሌላ መሬ ሰፈሪ በጠብጣል ከኔ ውጭ ለማውሬ ተረጋጊም እንዳልለው ገና አንድ ህፃን ዝሬ ይህም በቁንጥጫ ነው እንጂ ያስፈልግ ወሬ እየደወላችሁ የማይመለከተኝን ወሬ የምታወሩብኝ ሰዎች በዚህ ዓመት ወሬ አልፈልግም ቡጉንጅ የሚያክል ወሬ ቡጉር የሚል ወሬ አታውሩብኝ ራሴ ላጽናና ገብቼ ግራም ተጋብቼ ራሴንም አገኘሁት ተማልጋ ላይ ተኝቼ ያወሩትን ወሬ ሁሉ ደጋግሜ ሰምቼ ግጥም መጻፍ ፈለኩ በእነሱ ተመስርቼ ልጽናናም ገብቼ ወጣው ተጉላርቼ ወሬያቸው ግራ ሆኖ እኔ መቼ አዳምጬ ትቼቸው መውጣት ፈለኩ ቲክቶኩን ትቼ ወረኛ ቱልቱላ አይኑ የሚቀላ ጅራት የሚቆላ ያድርገው ዘልዛላ ድንኳኑ ተጥሎ ተስካሩ ይበላ አሜን